ስታማርጪ ቆመሽ እንዳትቀሪ የምትሉ ሰዎች በደንብ አርጌ ነው ማማርጠው። ግን ጠም አርጌ ነው ማማርጠው። ይሄ ይጠቅመኛል፣ ይሄ አይጠቅመኝም፣ ይሄ ቫልዩ ከኔ ጋር አላይን ያደርጋል፣ ይሄ ጥሩ አባት ይሆናል ወይ፣ ይሄ ጥሩ ባል ይሆናል ወይ፣ ይሄ ጥሩ ቫልዩ ህይወቴ ላይ ያመጣል ወይ፣ ይሄ ተማረ ነው ወይ፣ ይሄ ራሱን የሚጠብቅ ነው ወይ፣ ይሄ ዲሲፕሊን የሌለው ወንድ ነው ወይ፣ ይሄ ልክስክስ ወንድ ነው ወይ፣ ይሄ አምላኩን የሚፈራ ወንድ ነው ወይ ብዬ በደንብ አርጌ ነው መመርጠው። ጋይስ ምንድነው የሚያስቸኩለኝ? ትዳር ውስጥ ለመግባት ልጅ ለመውለድ ከዛ ለመቃጠል ማለት ነው። አስባችሁታል እንዴ? እኔ እኮ አንዳንዴ ሀበሻ የሚገርመኝ ታውቃላችሁ፣ ሴቶች ቁጭ ብለን እንደ ግሮሰሪ ሚት ማለት ነው፣ እንደ ፒስ ኦፍ ሚት ቁጭ ብለን ወንዶች እየመጡ ይመርጡናል ማለት ነው። እኛ መረጥናችሁ አልመረጥናችሁ ኢትስ ኦኬ። በቃ በወንድ ተመረጥሽ አይደለ፣ ቀለበት ሰጠሽ አይደለ፣ ምንድነው የምትፈልጊው ነው። እኔ ወደድኩት፣ እኔ ተቀበልኩት፣ እኔ መረጥኩት። ትዳር እኮ የሁለት ሰው መመራረጥ ነው እንጂ የወንድ መምረጥ አይደለም። እና ለኛም እድል ስጡን እንድንመረጥ። እኛም ሰው ነን፣ እኛም መምረጥ ያምረናል። መመረጥ ብቻ ሳይሆን መምረጥ ያምረናል። ጭንቅላታችንን መጠቀም ያምረናል። እንደ ትልቅ ነገር በቃ ኦኬ፣ በቃ ወንድ መረጠኝ፣ በቃ አንቺ መርጠሽዋል ወይ? አንቺ ወደሽዋል ወይ? እሱ ስለወደደሽ ልትወጁ አይገባም። አንቺ ስለወደድሽው ነው ልትወጁ የሚገባው። ወንዶች መተው በቃ ቀለበት ሰጥቼሻለሁ፣ እኔ ከፈለኩሽ ፈለጉሽ ነው፣ ካልፈለጉሽም ግን አልፈለጉሽም ነው። ወንዶች ወንዶች ካልፈለጉ አልፈለጉም ነው፣ ካልመረጡሽ አልመረጡሽም ነው። እኛም ቀለበት ያለ መቀበል መብት አለን። እነሱ ቀለበት የመስጠት መብት እንዳላቸው እኛም ደግሞ ቀለበት ያለ መቀበል መብት አለን። ለምን ይሄ ነገር አይሆነኝም ለኔ ማለት፣ ይሄ ሰውዬ ከኔ ጋር አላይን አያደርግም ማለት። ኦኬ አይ አፕሪሺየት ዩ፣ ቀለበት ስለሰጠከኝ we don't have to be rude, we can communicate nicely። ቀለበት ስለሰጠከኝ አመሰግናለሁ፣ ስለመረጥከኝ አመሰግናለሁ። እኔ ግን ሹር አይደለሁም አንተ ላይ። ሌላ ሰው የሚሰድቧችሁ፣ ሌሎች ሴቶች የሚሰድቧችሁ፣ ምንድነው የምትንቀባረሪው? ዝም ብለሽ በቃ ከእሱ ስለፈለግሽ በቃ ወንድ ልጅ አትግፊው የምትሉ ሰዎች ማለት ነው። ይሄ መግፋት አይደለም። የኛንም ፍላጎት ጠይቁን። እኛ ፒስ ኦፍ ሚት አይደለንም ቁጭ ብለን ምንመረጠው ብቻ ማለት ነው። እንደ ዶሮ ገበያ ላይ ተቀምጠን እቺ ዶሮ ጥሩ ነች፣ እቺን አገባታለሁ ምናምን ነው። እኛ መምረጥ አለብን። በደንብ የሚጠቅመንን፣ ለጭንቅላታችን ለሰላማችን የሚጠቅመንን ሰው፣ ለፊዚካላችን የሚጠቅመንን ሰው፣ ለመልካችን መልካችን ላይ የሚጨምርልን ሰው ግሎ እንድናደርግ የሚጠቅመን ሪሌሽንሺፕ፣ ጥሩ አባትም ይሁን ጥሩ ባልም ይሁን ዲሲፕሊን ያለው የሚያስተምራችሁ ፕሮቫይደር በብር ብቻ አይደለም፣ እውቀትም ያለው ለመማር ኦፕን ማይንድድ የሆነ ሴት ልጅ ትበልጠኛለች ብሎ ማይናደድ፣ ኢንሲኪዩር ያልሆነ ወንድ፣ ፋራ ያልሆነ ወንድ፣ በሴት ልጅ መብት የሚያምን ወንድ እንደ እኛ ምን መርጣለን ያለው። ካልሆነ ግን እንደዚሁ ሃፒ እንደሆነን ሲንግል ሆነን እንቀራለን እንዴ። መሮሮጥ አያስፈልግም። ምክንያቱም ትዳር የተከበረ ነገር ነው። ፓረንት መሆን፣ ወላጅ መሆን፣ የልጅ እናት መሆን፣ የልጅ አባት መሆን ዝም ብለን ኦኬ ቁመቱ ረጅም ነው ስለዚህ በቃ መርጫዋለሁ ብለን ምንገባበት ነገር አይደለም። ቫልዩ አለው ወይ ያ ሰው? ያከብረኛል ወይ? ከምንም ነገር በላይ እኔ ፍቅር ይኑር አይኑር ያ ሰው ለኔ ክብር አለው የሚለውን ነው ማየው። መጀመሪያ ክብር አለው ወይ? ምን ያክል ነው የሚያከብረኝ? የኔን እድገት ይፈልጋል ወይ ነው ወይስ እዛው የኮረኮመ የሚያኖረኝ ሰው?
የኔ ማደግ የሚያስቀናው ሰው የሚያናድደው ሰው ከሆነ ያ ሰው ለባልነትም አይሆንም ለአባትነትም አይሆንም። ስለዚህ እሱንም አገናዝበን በደንብ ቼክ አድርገን ዶንት ወሪ እድሜያችን እየሄደ አይደለም። እዩት። እኔ ኮሜንት ላይ ገብታችሁ ያለውን ፖዚቲቭ ኮሜንት እዩት። እድሜ 37 ነው ብዬ ስናገር ያለውን ኮሜንት ያለውን ፖዚቲቭ ኮሜንት እዩ፣ ብዛቱ ማለት ነው። that is a sign ራሳችን ላይ መስራት እንዳለብን። that is a sign ተሯሩጠን ትዳር ውስጥ መግባት እንዳለብን። that is a sign ተሯሩጠን እናት መሆን እንደሌለብን። ምክንያቱም ቀላል አይደለም። ተዘጋጅተን ነው ሁሉ ነገር ውስጥ መግባት ያለብን፣ ራሳችን ላይ ሰርተን። ወንድ ልጅ ራሱ ላይ ሰርቶ ነው ባል መሆን ያለበት፣ ሴት ልጅ ራሷ ላይ ሰርታ ነው ባል መሆን ያለባት። ሁለቱም ራሳቸው ላይ ፍቅራቸው ላይ ሰርተው ፋይናንሳቸው ላይ ሰርተው ነው እናትና አባት መሆን ያለባቸው። ስለዚህ አሁንም ቢሆን ቅጥል በሉ። በደንብ አድርጌ ነው መመርጠው። እስከ 50 ዓመቴ ድረስ እመርጣለሁ። Do you guys want to see my outfit? Okay. ሰው ምረጡላችሁ ነው።